ከባምቢ ጋር በዛኛው አካውንቷ ፎሎ ናችሁ? ፍሬንድ ናችሁ? ኧረ እኔ ባምቢ ጋር በምንም አካውንት ፎሎ አይደለሁ። በጣም ነው እኔ በእናትህ እሷ ልጅ እየተመቸችኝ ያለችው ማለት በቃ እንጃ በጣም የምራን ሀሳቢ ውስጥ በጣም እየመጣች ነው ምናምን። አንተ የምሬን ነው እንዴ? የምሬን ነው። ለምን ቀልዳለሁ? እኔ እንደዚህ ያለ አወራለሁ እንዴ ላይ ብለህ ሀሳቢ ውስጥ እየመጣች ነው ማለት ነው። ሜላ ሳይቆ ጌታ ኧረ ጉድ በል ጎንደር ማለት አሁን ነው። እስቲ ክፈት። እሺ እንዴት እንደምታምር እኮ ማለት ይሄ ነው። እና እንግዲህ አውሯ ታዲያ እንግዲህ ምን ይደረግ? እኔ ግን ይመስለኛል ይሄን ቪዲዮ አይቶ መሰለኝ ነው ምንም አይቻለ ገብቶኛል የምትለውን ቪዲዮ ይሄን ቪዲዮ ምናምን ላይ ለበናት ያላቀለም እንግዲህ ጅል ምንድን ነው አንተ ወንድም እንደዚህ ሲያማክር እንደዚህ ነው እንደምትለው አርፈ ምን ማለት ነው እንዴ? ጥሩ ዲን ባምቢ ከራቺ ጋር ነው። እኔ ለባምቢ ፍቅር ስሜት አለኝ ነው። እሺ አንቺ ጋር ለስሜት አለ ወይስ ያው በጊዜ ሂደት ባወራን ቁጥር ይኖራል ብለሽ ነው? ይኖራል። ዝም በል እንዴ! አሁን ነው ገና ማውራት የጀመርነው። አባቢ እሱን አትጠይቂው፣ ለኔ መልሽልኝ እንዴ! አዎ አሁን ነው ማውራት የጀመርነው ገና። ይኸውልሽ ደምስ እኔ አይን ነው ግን እያወራን ስለሆነ ዩል ኔቨር ነው ምን እንደሚፈጠር። ዝም እሺ። ከፓፒ ውጪ ከራቺ ጋር ከጆሲ ጋር የምታወሪ ሰው አለ? ይሄን አንተ ፍሬድ አይገባም ነገር የለም። ያው አሁን ልጅ ባገራ መልክ ይዘች ምን አይደል? ልጁ የማንም ምን ነው አሽ ኮሜንት ማለት ነው። አሁን ይሄን ልጅ ባደራ መልክ ብንሰጥሽ እንዴት ነው የምትንከባከቢው? ኩሩሙ መልስ ነው። እንከባከባለሁ ደንብ ነው መልሱ። አንቺ ግን ካሁኑ ካወራራችሁ ስታይ እዴ በስመ አብ ካወራራችሁ ስታይ ምን አረጉ? አባ ነው ምን ለምን አሉ እንደዚህ? እግዚአብሔርን ነው በቄስ ነው እያየሁት ያለሽ። እውነቱን ነው። ስማ ነው አንድ ነገር ልንገርህ። እኔ የሚጠቅምህን ነገር ነው የምነግርህ፣ የማይጠቅምህ ተው ነው የምልህ። አንድ ነገር ስማ፣ እነዚህ ሸሚዝ የሚለብሰው ከአንተ ጋር ድሮ የሚጫወተው ማን ነበር? ይሄ ማን ነው? ራቼ ነው። ራቼ ነው። አመሰግናለሁ። ሁለተኛ ደግሞ እነዚህ ማይጂ ነው ምናምን የአዲስ አበባን ሴቶች ፍጅት ያደረጉት እገላችኋለሁ። እንደዛ አድርገዋል። ስዩም ብቻ ነው ጨዋ ከነዛ ጀምሮ። ስዩም ነው የሚሻለው። እሱም ያው ነው እባክህ፣ ያው ነው ሌባ ነው ጀመረ ነው እሱም ጀመረ። ቤተሰቦቼ ናቸው ብዬ እኮ ነው። ወይ ጉድ! ባምቢ ናኦሚ ስርዓት ይኑር። የለም ስርዓት የሚባል ነገር የለም። ስሚ ይሄ ወንድ አትቀበይ፣ ሌላ ወንድ አትቀበይ አልኩሽ። ናቲን ድጋሚ አስገባሽ። ፓፒ ተናት ሶስቴ ድግምግም ሲል በቃ ኢንቪቴሽንሽን ኦፍ አታረጊም። እንዴት ነው የሚደረገው? እኔ ያሳይሻለሁ። ፓፒ ያሳይሻል። እኔ እንኳን ፓፒ አንተ ምን አግብቶ ነው አንተ ምን ታሳየው? ፓፒ ያሳይሻል። ስሚ ጭራሽ ብለሽ ራችን ተቀበልሽ። ፈልገሽው ነው ወይ ትፈልጊዋለሽ ወይ? አንቺ ማንን ነው የምትፈልጊው? ፓፒን አይደለ? በቃ ራሷ ተበል ነው ፓፒ ብለት። እኔ በጣም እየተናደድኩ ራሷ ማን ነው የምትፈልጊው? ፓፒ አትናደድ።
ራሷ ትናገር አንተን እፎይ ጎበዝ ሃፒ ነው የምትፈልጊው ከፈለግሽ ድረስ ደግሞ ሰማሽ ስሚ ባምቢ ወይ እየሰማኩ እየሰማችሁ ነው ወንድናችሁ አረና አሳያለሁ እሺ ስሚ ባምቢ ስለዚህ ፓፒን ከሆነ የምትፈልጊው የፓፒ ነው የምትሆኘው ሌላ ወንድ እንዳታይ ከሌላ ወንድ ጋር ስትሽኮረመሚ ባገኝሽ ፓፒ እየሰማ ነው ፓፒ ኮሜንት አታንብብ አይ ጌታ ነው እሷን ያት ሚት የሚደረግ ኮሜንት ያደርግ እሷን ነው የሚያየው አንተ ምን ታደርግልኛለህ ገባሽ ኮሜንት የሚባል ነገር በፍጹም ከሌላ ሰው ጋር መሽኮርመም ብትሳሚ እንኳን ምንድነው ምን በይ ነው ያልኩሽ በቃ ለሱ መኖር መቻል አለብሽ ከቻልሽ ፕሮፋይል ስቶሪ ምናምን አድርጊው ፓፒ እኔ ነገር ቪዲዮ ልፖስት ነው እኔ በራሴ ፓፒ የምትላት ነገር ካለ በላት አሁን ነው ብቻችንን ስንሆን ነው ይመላል ህዝብ ፊት ህዝብ እንዲያቀል የምፈልገውን ነገር ይበላል እኮ ሁለታችን ብቻ ሆነን ነው እዚህ ጋር አንተ ችጋራ እንዳላቆራፍድ አይፈርቶ ነው ንገር ናቲ ያላክ ማ አየው አይደል አይ ምንም አላረኩም በዘፈን ምንም አላረኩም ነው አንተ ፊት ሚተል ስልክ ይሄ ናቲ ላካ አሁን የሳት አይደል አይ የነፍሳሱ እስቲ ናቲ ላስገባው አስገቢው ዝም በሉ አንተ ዝም በል ሬዲ ምንም አላረኩም እኮ አንደጋው ነው በቃ ናቲ ዝም በል እሺ ለምን ተቀበልሽው አንቺ ለምን ነው የምትቀበይው ቆይ ይልክ ቤተሰብ የለውም እውነት ምስኪን ልጅ ነው በጣም በጣም እኔ አንድ ነገር ልንገርሽ ለምን ትቆጣሽ ታረጋኛለሽ ለምን ነው የሚገልጡት አይጠቅሙም እንዴ አንድ ነገር ልንገርሽ አንቺ እኮ የኔ ካልሆንሽ እኮ የሌላ ሰው አትሁኝ እኮ ማለት የምችል ሰው እኮ አይደለም ገባሽ አይደለ የኔ ካልሆንሽ እኮ የሌላ ሰው መሆን ትችያለሽ ግን ባምቢ ኢንሴኪዩሪቲ እየሸተተኝ ነው የሚገርም ንግግር ከሚሆንሽ ሰው ጋር ሁኚ የነገ ወጥሽ ከዚህ ጋር እነዚህ ወመቴዎች ናቸው አራቱም አምስቱም ሌሎቹ ሃንግሪ ሰሩ ወጥተው ነው ኢንሴኪዩር ሰው መሆን አለመሆን አይደለም ለእሱ እኮ ችግር የለበትም ግን አንተ ስሸና ያቃጥልሃል ምናምን አባለዘር አለበት እንዴ ኧረ ባምቢ ዝም በል አንድ ወሬ እንዳታወራ ወረቀቱ አለ ሌባ ናቲ እሺ አትወጣ ስሜቴን በዘፈን ዝም በእናትህ እሺ ፍራይዴ ይሄ ነው ምንም እሺ አይደለም አንተ የምትወደው ወንድ እዚህ ጋር ቁጭ ብሎ አንተ ምን አይነት ወንድ ነው እግዚአብሔር ምን ማለት ነው ኧረ እህትና ወንድም ነው ፎኒና ወይቱ እኮ ሽምግልና ላይ የእሷ ቤተሰብ እሷ ትፈልገዋለች ቤተሰብ እኮ ነው እንዴት ነው ናቲ ሽምግልና ላይ መገምገም የለብኝም ቤተሰብ ነው ያልፈልገውም በሌላ ለምን ነው ኢንሴኪዩር የምትሆነው አንተ አታምኑኝም እንዴ
ፍቅር እምነት ነው። እሺ መጀመሪያ ፍቅር መተማመን ነው። አታምነኝም እንዴ አለች አይደለ? አይኗ ግን እሱ ጋር ነው። ልጁ ቢወጣ ራሱ እኔ ከፓፒ ውጪ ማንንም አላየሁም። ናትዬ እኮ ላከ አለች። እኔ እኮ ፓፒን ሊወደዋለሁ። ፓፒ እንደዚህ ያለ ነው። ባላየው አውቃለሁ ምን አለች? እኔ ከፓፒ ውጪ የማየው የለም ማለት አውቃል። ታሽኮረብ ሴት ልጅ ስስ ጎንን ታውቃለች። የምር ናኦሚ ግን እሷ ለሱ ምን ላድርግልህ ብላ እንኳን የምታማክረው እኔ እኮ ነው። ምን ላድርግ ናቲ ይውጣና ድጋሚ ከተቀበለችው እንጨርሳለን። ለምን ልውጣ? ምን አደረኩኝ እኔ አሁን? እሺ የእሷ ቤተሰብ አይደል ነው እንዴ? እኔ እኮ እንዴት እንደምወደው እውነቱን ነው ማወቅ የምፈልገው አይደለ? ሁሉም ነው የሚያድ እውነቱን ነው ማወቅ የምፈልገው። ፓፒ እኮ ማንም ስለሚያየኝ አይደለም እኔ የማየው አይደለ እንዴ ማተር የሚያደርገው። ልክ ነሽ። ሴት ልጅ ብዙ ፈላጊ ሊሆናት ነው። ግን የሆነ ስልብ አላት። ቆይ ችግር የለም እስቲ ይቁም። ስልብ ስማ እንዳትቆፈደድ ነግሬሃለሁ። የማነ ይሙት ነው ይሄ ልጅ ሰርጎ እንኳን ይሄን አይደለም ታኩር እንዳታመን በዚህ ዘመን እሱ ነው ማለት ታኩር በህፃን ልጅ ቡድ እየገባ ነው ዲዝኒ እያለ እሺ ናኦሚ ፍቅሬን በዘፈልግ ለስቶ ይቀመጣል። አታስወጡ። አረ ምን አረኩኝ አሁን? እኔ በቃ ውጣና ከተቀበለች እናቆማለን። ውጣ ናቲ ውጣ ናቲ ውጣ ውጣ በመዳን ከፈለግሽኝ አለው። እሺ እንደ ቤተሰብ አግዝሻለሁ። እሺ ምን አይነት ወንድ ስመርጪ አለው? እሺ አልሽው ምን አያችሁ? ምን አይነት ወንድ ሰባይኑራት ወንድሜ ነው። አባትሽ ከወንድምሽ ከጓደኞችሽ ተጣይ ነው እንዴ እያልካለሁ? ፓፒ አንተ ፓፒ እቺ ልጅ ቤተሰብ ያሸናል። ለምን አታስወጡ? ፓፒ ወንድሜ ነው ምን አጠረጥራት አጠረጥራት በዚህ አይነት ምን አምባገነን ነህ እንዴ? ኧረ አይደለም እና ወንድሜ ነው። አታስወኝ ውጣ። እኔ እንደዛ አላልኩም። ምን ያላማች ናኦሚ ፍራይዴስ እኔ ራሴን ጠብቃለሁ። አንዴ ስማ አንድ ነገር ብቻ ሄነሲ እንዳትወጣ ብሎኛል። ሄነሲ እንዳትወጣ ብሎኛል። ሄነሲ እንዳትወጣ ብሎኛል። ሄነሲ እንዳትወጣ አለ። ሄነሲ ንገረው። ሄነሲ ውጣ ናቲ ውጣ። ማን ነው ሄነሲ እንዳትናገረው እኮ ሄነሲ እንዳትወጣ አለ። ሄነሲ እንዳትወጣ እንዳለ ሊያስወጣ እኮ ነው። ሄነሲ ችግር የለውም ያራ ወንድሜ ነው አያሳስብም። ናቲ ግን ውጣ። ናቲ ውጣ። ናቲ ውጣ። እግዚአብሔርን ውጣ። ዝም በል ናቲ ይወጣል። ድጋሚ ከተቀበልሽው በቃ ውጣ ናቲ። ከዛ እንደውም ትፈትናታለሽ። ናቲ ውጣና ደግመህ መላክ ይፈትናል። አልወጣም። አትወጣም። እኛ ቆየች እቺ ልጅ ናው ናው ከቤተሰብሽ ነጥሎ አየሽ። እኔ አንድ እንደዚህ አይነት ወንድ አያስፈልግሽም። አምባገነን ሆንክ ለመጨረሻ ጊዜ። እኔ ሲጀመር አንድ ነገር ልንገርሽ። እኔ የምወዳትን የማፈቅራትን ሴት እንኳን እንደዚህ ተቆጥቼ ልናገር እንዴ ቀና ብዬ እንኳን የማይወድ አይደለም የሆነው ይሄ ልጅ ምስኪን ነበር። እና ለምትቆጣኝ ፍቅሩ ነው ሲጋር ያለው ነገር ነው ቢገባሽ ማለት ነው። ና እንውጣ። የቱ ጋር የመጨረሻ ጊዜ ሊሆን ይችላል የምንተያየው። አንድ ብቻ ነገር ልንገርሽ። በጣም ነው የምወድሽ። የማንም ሁኚ የማንም ኢትስ ኦኬ። በፈለግሽው ሰዓት ግን መምጣት ትችያለሽ። አቶም ከዚህ በፊትም የሚያስቀጣ ልጅ ነው ሄነስ ያየ ጠላት ከሩቅ ሄነስ ናኒ ጋር ሲጀመር ሄነስ ነው። እኔ ዛሬ ራሱ ስማኝ ናኒ ጋለች ፍቅረኛዬ ኢትስ ኦኬ ፍቅረኛዬ ዛሬ ራሱ ከፍቅረኛዬ ጋር ማለት እሷ እያለቀሰች ነው ተብዬ ነው የተጠራው። ሆኖ እዛ ነው ያገኘሁት ጆሲ ማለት ነው ይነግራል። ፍቅረኛዬ ማለት ፍቅረኛዬ ምንድን ነው የምታወራው? ኤክስ ፓፒ ዝም በል በቃ እንዳታወራ። ሲጀመር ከዚህ በኋላ ዝም በል በቃ ዝም በል እንዳታወራ። ስማኝ ነገርኳት። ኢነስዬ እያለች ነው። ቦሌ ትቦስ ግቡ ካልፈለጋችሁ ቦሌ ትቦስ ግቡ ተባልክ። ፍቅረኛዬ
አንተ ቆምጠጥ በል ቆፍጠን በል ላስቀናሽ እኮ ነው አንተ ጅል የዘመኑን ሴት አስቀናለሁ ብለህ የበለጠ ነው ማስቀናክ እሺ ሳሙኝ እንደውም ሳሙኝ አዎ ፍቅረኛዬ እንደዛ ነው የምትረጂው አንቺ ፍቅረኛዬ ባምቢ ስሚ እኔ አሁን እንደ ቤተሰብ ልንገርሻ አንተ ናቲ አያለህ ግን አንተ በአንተ በወንድሜ ተናዶ ፍቅረኛውን አንተ ምን እንዳለ ልንገርሽ ምን እንዳለ ሰምተሻል ስንት ሴት እየፈለገኝ አዎ ስንት ሴት እየፈለገኝ አንቺ ይካዳል ስንት ሴት እየፈለገኝ አዎ አይካድም ታዲያ ባምቢ እየፈለገው አንቺ ጋር መጣ የመረጥካት እኮ ባምቢ ከነሱ ስለበለጠች መሰለኝ ቢሆን ማለት ነው ምንም ቢሆን አፍቅሮሽ ነው እሺ ባምቢ እንጣ ፍቅረኛውን ያገኘው አንተ ነው እውነተኛ ፍርድ ምንም አይሰራልም ናቲ አንድ የመጨረሻ ነገር በላትና ኢንቪቴሽናችሁን አብሩ እንውጣ በነገው ዕለት የኔን ማንነት ታይወር ከፍቅረኛው ጋር ሂድና ማንነትን ጨርስ ወጥቻለሁ አትወደኝም ውሸታም ይውጣ ይሄ አንተ ራስህ ታውጣው ጠጅ ቤት የመሰለ ተንጫጫ ማለት ነው ይላኩልኝ በቃ አሁን አፋቀርናቸው እናጣላቸው እንዴ ደግሞ እናጣላ በቃ እናጣላ ደግሞ እስቲ ትንሽ ደግሞ አየሩን እንቀይረው ፍራይዶች ይላኩልኝ ጥሯቸው ለናው ፎንት ይላኩለት ብሏቸው ቆይ በደንብ እናጣላ ፍራይዶች ለናው ፎንት ይላኩልኝ ብሏቸው እንዳይሆን ይጀምራል ነገር ነው ልጁ ጅል ትክክለህ እኮ ታዲያ አንተ እኔን አዋላ ሰላም አልከኝ ብለህ ስሚ ይሄ እኮ ሰው አይደለም ይሄ ፓፒ ሰው እንዳይመስል አየሁት ሲጀመር እኔ ሲጀመር ዝም ብዬ ልሻጉልለት ነበር በምንም አይሆንሽም እንጂ የሚሆንሽ አይነት ሰው እንዳይመስል ይሄ ሌባ መሰለሽ እውነቴን ነው እነስዬ ብንዬ በይሽ ፍራይዶችን ጥሯቸው ፍራይዶችን ጥሯቸው ጋይስ አብሮ ኢንቪቴሽናችሁን ጥሯቸው ፎረሽ ትልቅ ፎረሻ ነው የፎረሽው ፍቅረኛ ይተራለ አንተ ተቃቃ ለማስከት ስማ እሷ አትሆንህም ድሮም ከመጀመሪያው ነገር ያለ አትሆንህም አርፈ ህይወትህን ቀጥል አንተ ጅል አትጃጃል ቆም እዚህ መጀመሪያ አይ እግዚአብሔር ነው የበላው ዛሬ ቦሎቂ አንተ ራስህ እኮ ቅድም ልታበስላት ነበር ዋው ይሄ ሄላስ ይባል ልጅ ግን አንተ የተረገመ ነው እግዚአብሔር ነገርኳት ለሱ ይሄ ጅል ነው አይሆንሽም ብያታለሁ ፓፒ አንተ ልንገር አይደለ አትሆናትም እሷም አትሆንም ገባህ ይኸው ለአንኛው መጣ ነገረሰ አንተ አጭበርባሪ ሌባ ባምቢን ተመኝታታል ስነ ስርዓት አንተ እኔ በእናት ነገረ ስራው ላይ አልከኝ በእናት ንገረኝ ትናንትና ከባምቢ ጋር ገብተህ ምንድነው ያወራችሁት ምንድነው ያወራችሁት ፓፒን ቅድም ቦሌ ተገናኝተን ነገርኩት እኮ የዛሬውን አልተባለም ምንድነው ያልከት ተረጋጋ ባምቡሌ ኒሲዬ እኔ ቆንጆ ስማ እኔ የተፈስራ አንተ ስማ አረ ወፍ አረ ልጅ አረበይ ስማ መጀመሪያ ባምቢን ምን አልኳት መሰለህ ባምቢ የምር እንደሚወድሽ ለማረጋገጥ እንፈትነው አልኳት ማንነህና ነው አንተ አብራት አንተ ማንነህ ትምህርት ስማ ፍሬዴ ልንገርህ ልጅቷ የብዙ ወንዶችን ወሬ ትሰማለች የጁሲ የራቼል የናቲ የሄነሲ አያር እንደዚህ አይነት ሰው አይሆንም እመኔ አትጃጅ ሲጀመር ያጠፋው እኔ ወንድምህን ብትሰማኝ ኖሮ ገና መጀመሪያ ቀን ናኦሚ ባምቢን እኮ እያፈቀርኳት ነው ስሜት እየተሰማኝ ነው ስትለይ ብለህ አንተ አትጃጃል ምንድነው ላይ የምትጃጃለው ያንን ነገር አይ ከዛ ይሄ ልጅ የትም አባቱ አይሄድም ብላ አሰበች ስለዚህ የትም አባህ እንደማትሄድ ማሳየት አለብህ በነገው ለተሰጋለ አሁን ማስገባትን ሴት አውራታለህ ትጀነጅናለህ እሺ እያየች ነው በሌላ አካውንት ዝም ብለህ
ፓፒ ቆፍጠን በልሽ። እንደዚህ የሆንክን ሴት አይወዱም።